በየቀኑ ከምትወጣው ፀሐይ ጀርባ መልካም ዕለትን ከመናፈቅ ይልቅ እያንዳንዱ ዕለት መከራ ያመጣብን ይሆን እያሉ የሚሰጉ ወገኖቻችን ብዙ ናቸው። እንደ እስራኤል ዘሥጋ አይነት ጾም ጾመን ስለምን ጾምን አንተም አልተመለከትከንም በማለት እንዳናማርር ጾማችን የምህረትና የቸርነት ፍሬያት የሚገኙበት እንዲሆን የአጿጿማችን ሁኔታ ልናየውና ልንመረምረው ይገባል። በተዋበች የጾም ሕግ ጽድቅን እንፈልግ፣ ከተድላ ደስታ በመራቅ ከእግዚአብሔር ጋር አንድ እንሁን። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። ሰላም እንደምን አላችሁ ውድ የቤተል ጸዳል ቻናል ተከታታዮቻችን። በፊታችን የሚመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ታላቁ ጾም ሲሆን ይህንን ጾም ስንጾም በጥንቃቄና እግዚአብሔር በሚወደው የአጿጿም ሥርዓት እንጾመው ዘንድ ትክክለኛውን መንገድ እነሆ። አብራችሁን ቆዩ። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች አጋሩ። ኢዮሳፍጥም ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ይላል። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታናሹም ጀምሮ እስከ ታላቁ ማቅ ለበሱ ይላል እግዚአብሔር። በፍጹም ልባችሁ በጾምም በለቅሶና በዋይታ ወደኔ ተመለሱ። ሕዝራም እንዲህ አለ፣ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በሐዋ ወንዝ አጠገብ ጾምን አወጅኩ፣ እርሱም ተለመነን። ጾም የነፍስን ቁስል ታድናለች፣ የሥጋን ፍትወት ታጠፋለች ብሏል። የነፍስ ቁስል የተባለን ኃጢአትን ታስተሰርያለች ማለት ነው። ኃጢአቱ ሊሰረይለት የፈቲውን ጾር ያደክም ዘንድ ሥጋ ለነባቢት ነፍስ ትታዘዝ ዘንድ ለክርስቲያን ሁሉ ጾም የታዘዘ ነው። እስራኤል ግን ጾመው ያገኙት ጥቅም አልነበረምና ስለምን ጾምን በማለት እግዚአብሔርን ጠይቁታል። ምክንያቱም ጾማቸው የጎደሎ ኖሮ ነው ወደ እግዚአብሔር ሊቀርብላቸው፣ ከእግዚአብሔር ሊያስታርቃቸው፣ ከእግዚአብሔር ዘንድ ምሕረትን ቸርነት ሊያመጣላቸው ያልቻለውና ስለምን ጾምን ብለው መጠየቃቸው አግባብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ከዓመቱ ቀናት መካከል ከ235 ቀናት በላይ እንጾማለን። ይሁን እንጂ እንደ እስራኤል ዘሥጋ ሁሉ ስለምን ጾምን የሚያሰኙ ሁኔታዎች አሉን። የበዛውን የዓመቱን ጊዜ በጾም አሳልፈናል። በእውኑ እግዚአብሔር ጾማችን ተቀብሏልን? ተመልክቶስ ቤታችንና ሥራችንን ልጆቻችንና ሀብታችንን ባርኳልን? ካልሆነ ስለምን? የጾምንበት ዓላማ ግቡን መምታቱንና ለመምታቱን ካየን በኋላ ለምን በሚል ጥያቄ አምላካችንን እንድናማርር አድርጎናል። መልካም ደገኛ የሆነውን ሥርዓተ ጾም ይዞ በእግዚአብሔር ፊት ራሱን የሚያዋርድ ሰው ሁሉ አጿጿሙ በእግዚአብሔር ፊት ምን እንደሚመስል ራሱ ሊጠይቅ ሕይወቱንና ልቦናውን ሊመረምር ይገባል። በሀገራችን በቤተክርስቲያንና በቤታችን ውስጥ ዛሬ እንደምናየው መከፋፈልና መላየት፣ ራብና ድርቅ፣ በሽታና ስደት ነግሰው ዕለት ዕለት የምእመናንን ልቦና በትካዜ ተውጠው እናያቸዋለን። በየቀኑ ከምትወጣው ፀሐይ ጀርባ መልካም ዕለትን ከመናፈቅ ይልቅ እያንዳንዱ ዕለት መከራ ያመጣብን ይሆን እያሉ የሚሰጉ ወገኖቻችን ብዙ ናቸው። የዚህ ሁሉ መንስኤው እንደ እስራኤል ሁሉ መንፈሳዊነት የጎደለው ጾም ስለሆነ ነው። የብዙዎቻችን ጾም እግዚአብሔር እንደሚፈልገው ሆኖ አለመገኘቱም ነው። እስከ 6 ሰዓት፣ እስከ 9 ሰዓት፣ እስከ 12 ሰዓት እየቆየን በየዓመቱ ያሉት 7 አበይት የአዋጅ ጾማትን በግልና በፈቃድ የምንጾማቸውን የጳጉሜና የጽጌን ጾም ጨምሮ መጾማችንን እንጂ በአጽዋማቱ ወራት ወቅትና ዕለት እንደ ምእመን አንድ የእግዚአብሔር ሰው ሊያደርግ የሚገባውን ነገር እያደረግን ነው ወይ የሚለው ነገር አናስተውለውም። የሚታየን መዋላችን፣ ከምግብ መከልከላችንና ራሳችንን ማድከማችን እንጂ በእነዛ ሰዓታት ውስጥ በትህትና ከወገኖቻችን ጋር በሰላምና በፍቅር መሄድ አለመሄዳችንን ስለማናስተውለው መንፈሳዊነት ይጎለናል። በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁ ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምጻችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም በማለት እስራኤላውያንን እግዚአብሔር በነብዩ በኢሳይያስ አድሮ እንዲወቅሷቸዋል። ጾም የምትጣላበት ሳይሆን ሰላምን የምናደርግበት ነው። ጾም የምንከራከርበት ጊዜ ሳይሆን አንድ የምንሆንበት ጊዜ ነው። ጾም ግፍን የምናደርግበት ጊዜ ሳይሆን የግፍን ማሰሪያ የምንበጥስበትና ከክፉ አድራጊነት ወደ በጎነት የምንሸጋገርበት ጊዜ ነው። ይህን ሳያገናዝቡ መጾም ጾማችንን መንፈሳዊነት የጎደለው ያደርገዋል።
ጌታችን አርአያና ምሳሌ የሆነበት አብይ ጾም ፈታኝ ወደ እርሱ ቀርቦ እንዲመገብ ባዘዘው ጊዜ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ በማለት እንደመለሰ እናውቃለን። በጾማችን ወቅት ምግበ ስጋ በማጣት የደከመ ስጋ ብቻ ሳይሆን ቃል እግዚአብሔርን የጠገበች ነፍስም ልትኖረን ያስፈልጋል። በቅዱሳት መጻሕፍት ዜና ሕይወታቸው ተመዝግበው የምናገኘው ቅዱሳን ራሳቸውን አሳልፈው ለሞት እስከ መስጠት ዓለምን ንቀው ወደ በረሃ እስከ መመነን የሚደርሱት ነፍሳቸውን በቃለ እግዚአብሔር የጠገበች በመሆኗ ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ በዱዲያኖስ በሰባ ነገስታት ፊት በተጋደለበት ዘመን ዱዲያኖስ ቅዱስ ጊዮርጊስን ሊያታልለው ሞክሮ ነበር። በዚህ ዓለም የብዙዎች ሰዎችን ልቦና የሚያነሆልልና የሚያታልሉ ታላላቅ ገጸ በረከቶችን አቅርቦለት ነበር። ከዚህም መካከል መኳንንቱና መሳፍንቱ የሚመኟት አንዲት ሴት ልጁ ሊድርለት ቃል መግባቱ ነበር። የመንግስቱን እኩሌታም እንደሚሰጠው ከእርሱ በታች ታላቅ ባለስልጣን እንደሚያደርገው በሰባ ሀገሮች ላይም እንደሚሾመው ቃል ገብቶለት ነበር። ይሁን እንጂ ነፍሱን በእግዚአብሔር ቃል ያጠገበ አባት ነበርና ዱዲያኖስ ያቀረበለትን ማባቢያ ንቆ በሃይማኖት ጸንቶ ተገኝቷል። እስራኤላውያን በጾማቸው ወቅት ስጋቸውን ከማስራት በስተቀር ነፍሳቸውን ያጠገቡበት ሁኔታ አልነበረም። ነፍሳቸውንም ስጋቸውም የተራበች ነበረች። ከዚህ የተነሳ ነው እግዚአብሔር ሊጎበኛቸውና ሊመለከታቸው ያልቻለው። ስለዚህ የእኛም ጾም እንዲህ እንዳይሆን በምንጾምበት ጊዜ ጾማችን የግድ ከንስሐ ከስጋ ወደሙ ከቃለ እግዚአብሔር ጋር አንድነት ህብረት ያለው ሊሆን ይገባዋል። ስጋን ብቻ አስርቦ ነፍስን የማያጠግባት ጾም መልስ የማያስገኝና የምሬት ጾም ይሆንብናል። እስራኤል በጾማቸው ወራት ወደ እግዚአብሔር የሚያደርሳቸው ንስሐ አልተጠቀሙበትም ነበርና ነው እግዚአብሔር ያልሰማቸው። ስለዚህ በጾማችን ወቅት ከመብል መከልከል ብቻ ሳይሆን የእግዚአብሔር ምሕረትና ቸርነት ወደኛ እንዳይመጣ ያደረገውን ኃጢአት በንስሐ ልናስወግድ ይገባል። የእስራኤል ጾም በልማድና በግብዝነት የተሞላ ነበር። ይህ ነው የልቦናቸው መሻት እንዳይፈጸም አንቆ የያዘው። ጾም ዓላማ ሊኖረው የሚገባ ድርጊት ነው። ከፈቃደ እግዚአብሔር ጋር ሊጣጣም ይገባል። ስርዓቱ ስለተደነገገ ብቻ የሚጾም ጾም ዓላማውን ግን ማድረስ አይቻልም። ልማዳዊ ብቻ ስለሚሆን ዋጋ አያስገኝም። በመጽሐፍ ቅዱስ የጾሙ ህዝቦችና ግለሰቦችን ታሪክ በምናይበት ጊዜ ለጾማቸው ዓላማ ነበራቸው። በዘመነ አስቴር የነበሩ አይሁድ ከክፉ ሃማ ምክር ይድኑ ዘንድ፣ የነነዌ ህዝቦች ከቁጣ እግዚአብሔር ያመልጡ ዘንድ እነ ዳንኤል ሚስጥር እንዲገለጥላቸው ጾመዋል። ስለዚህ እኛም በምንጾምበት ወቅት እግዚአብሔር በእኛና በእርሱ መካከል ያለውን የአባትነትና የልጅነት መንፈስ እንዲያጠነክርልን፣ ኃጢአታችንን ይቅር እንዲለን፣ ቀሪው የሕይወት ዘመናችን እንዲባርክልን፣ በጾማችን ወቅት ሀገራችንን እንዲጎበኝልን፣ ቤተክርስቲያንን እንዲጠብቅልን፣ ለቤተክርስቲያን መሪዎች ሰላምና ፍቅር አንድነት አድሎ ህዝቡን በአንድ ልቦና እንዲምሩልን የመሳሰሉ ዓላማዎች ሊኖሩን ይገባል። ቅዱስ ጳውሎስ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉ በማለት እንዳሳሰበን ጾማችንን የእግዚአብሔር ፈቃድ መሰረት ባደረገ ሁኔታ ብንጾም ይህ እግዚአብሔርን ደስ ያሰኛል፣ ከእግዚአብሔር ዘንድ ምሕረት ቸርነትና በረከት ያሰጠናል በማለት ሊሆን ይገባል። እስራኤል ከሌላው ጊዜ ጾማቸውን ወቅት የሚገልጡበትና የሚያሳየው አስቀድሞ በፍስክ ወቅት ይበሉት የነበረውን ነገር ትተው የምግብ ለውጥ ማድረጋቸው ብቻ ነው። ሌላ የህይወት ለውጥ አይታይበትም። በቤተ ክርስቲያን ያለ ምእመናንም ጾማችንን በምናይበት ሰዓት ከዚህ የተለየ ሆኖ አናገኘውም። ከፍስኩ ወቅት ስጋና የስጋ ተዋጽኦችን እንመገብ የነበርን ሰዎች በጾማችን ትተነዋል። ይሁን እንጂ በእርሱ ፋንታ ስጋችንን ሊያዳብሩ የሚችሉ ምትክ ምግቦችን ምናልባትም በፍስኩ ወቅት በተሻለ ሁኔታ እንመገባለን። ያም ሆኖ ከምግብ ከመከልከል ውጪ ሌላ ለውጥ በህይወታችን አይታይም። የጾም ወቅት ግን ያስተሳሰብ ለውጥ ልናይ የሚገባበት ወቅት ነው። የጾም ወቅት ከሌሎች ጊዜያት ይልቅ ለአንደበታችን ልጓም የምናበጅበት ወቅት ነው። ባልንጀራን የሚያሳዝን፣ ሰዎችን የማያስከብር፣ ዓለማዊ ህይወትን የሚያደፈርስ፣ በእግዚአብሔር ዘንድ ኃጢአት ሊሆን የሚችል ንግግርን ከአንደበታችን ልናርቅ የሚገባበት ወቅት ነው። የጾም ወቅት ንግግርን ብቻ ሳይሆን የአሰራርም ጭምር ለውጥ የምናመጣበት ነው። አስቀድመን እንሰራቸው የነበሩ የኃጢአት ስራዎችን ትተን አባቶቻችን ቅዱሳን አበውና እናቶቻችን ቅዱሳን አንስት በቅድስና የምንመስልበት ነው። የጾማችን ወቅት ፈቃደ ስጋችንን ለፈቃደ ነፍሳችን የምናስገዛበት፣ መላካዊ ባህሪያችን የሚያይልበት ወቅት ነው። በአጠቃላይ እንደ እስራኤል ዘሥጋ አይነት ጾም ጾመን ስለምን ጾምን?
አንተም አልተመለከትከንም በማለት እንዳናማርር ጾማችን የምሕረትና የቸርነት ፍሬያት የሚያገኙበት እንዲሆን የአጿጿማችን ሁኔታ ልናየውና ልንመረምረው ይገባል። እግዚአብሔር አምላካችን በነብዩ በኢዮኤል አድሮ ጾምን ቀድሱ ብሎ እንደነገረን ጾማችንን ከአሕዛብ ልማድና ከግብዝነት አካሄድ ለይተን እግዚአብሔር የሚገኝበትና ወዶ ፈቅዶ የሚቀበለው ጾም ልናደርገው ይገባናል። ለዚህም የእግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።